والصلاة والسلام على رسول الله صلى الله عليه وسلم ዛሬ ደግሞ በአላህ ፍቃድ የምናየው የኑን ሳኪንና የተንዊንን ህግጋት አጠር አጠር አድርገን እናያለን ኢንሻአላህ። ከዛ በፊት ግን ኑን ስኩን ብሎ ማለት ምንድነው፣ ተንዊን ብሎ ማለት ምንድነው የሚለውን ወደ ህግጋቱ ከመግባታችን በፊት እዚህ ጋር አለ አህካም الترتيل አለ አህካም الترتيل የቁርአን ላይ ወይም ደግሞ የቁርአን አቀራር ህግ፣ የአቀራር ህግ ወይም ደግሞ የአነባበብ ህግ ማለት እንችላለን። ትክክለኛ ትርጉሙ ደግሞ የአነባበብ ህግ ማለት ነው። አህካም الترتيل ብሎ ማለት ከስር ደግሞ አህካም الترتيل ውስጥ ምን አለ? አህካም النون الساكنة والتنوين። አህካም ብሎ ማለት ህግ ወይም ህግጋት፣ النون الساكنة ስኩን የሆነች ኑን ቁርአን ላይ ስትመጣ እንዴት እንደምትነበብ እና ተንዊን ቁርአን ላይ ሲመጣ እንዴት እንደሚነበብ እንማራለን ኢንሻአላህ። መጀመሪያ ግን ኑን ስኩን ማለት ተንዊን ብሎ ማለት ምንድናቸው የሚል ወይም ደግሞ ኑን ስኩን ራሱ ቁርአን ላይ የትኛዋ ናት፣ ተንዊንስ የትኞቹ ናቸው ተንዊን የሚባሉትስ የሚለውን እስቲ ቁርአን ላይ ገብተን። እንደሚታወቀው ኑን ስኩንና ተንዊንም ኑን ስኩንም በተደጋጋሚ ቁርአን ንባብ ላይ በመደጋገም ወይም በተደጋጋሚ በመምጣት ይታወቃሉ። እነሱም ለምሳሌ በመጀመሪያ መስመር ላይ ራሱ ኑን ስኩንን አናገኛትም በመጀመሪያ መስመር ላይ። ሁለተኛ ላይ ኑን ስኩን እዚች ጋር አያችሁት፣ ምንም ምልክት ያልተቀመጠባት ኑን ማለት ነው። ኑን ስኩን ማለት ምልክት የሌላት ኑን እዚች ጋር ነው አያችሁት። ሚንሃ ከላይ ስኩን አላት፣ ስኩንም አለው። ስኩን ምልክት ተቀመጠበትም አልተቀመጠበትም ባዶም ሆነ ምልክትም ኖሮ ያው ስኩን ነው የሚባለው። እዚች ጋር ነው ኑን ስኩን አለች ምንም ምልክት ሳይቀመጥባት ሚን ነው፣ እሱም ይሄኛው ሚን ነው። ግን ያንን ህግ ከተማርን በኋላ ምልክት የተቀመጠበትና ያልተቀመጠበት አነባበቡን ይለያል። ያንን ነው የምንማረው ኢንሻአላህ አሁን። ከዛ በተጨማሪ እዚች ጋር ማውንም ስኩን ምንም ምልክት ያልተቀመጠበት ኑን ስኩን እዚች ጋር አለች። ከዛ ተንዊን ማለት ደግሞ ድርብ ምልክት እዚች ጋር ድርብ ምልክት ከስር፣ ድርብ ምልክት ከላይ፣ ቀን ቲን ሃን ጁን። በቃ ተንዊን ማለት በድርብ ምልክት አማካኝነት የመጣች። ለምሳሌ እዚች ጋር ይሄንን ያነበብነው ቲን ብለን ነው። ቲን ብለን ያነበብነው። እሺ አሁን ግልጽ ሊሆንላችሁ የሚገባው ምንድነው፣ እቺኛዋ ከየት መጣ ነው ን የተባለችው? በማን ነው የተቀመጠችው? በደብል ሰረዝ አማካኝነት ከስር ያለው አይደል፣ በሱ ነው የመጣው። ይሄ ግልጽ ነው ለሁላችሁም፣ ይሄ አዲስ አይደለም። ስለዚህ እቺኛዋን የምትነበብበት ህግ ቁርአን ላይ ቲን ድርብ ምልክት፣ ተንዊን ማለት በቃ በድርብ ምልክት አማካኝነት የምትመጣ ን ማለት ናት። ን ማለት ነው። ወይም ደግሞ እዚህ ጋር ሚን አለና ይሄንን ሚን በሌላም እኮ ሚን ብዬ እንዲያርጌ ከስር ሁለት ድርብ ምልክት ባስቀምጥ ሚን ነው ይሄኛው። እዚህ ጋር ኑኗ በግልጽ ነው የተጻፈችው፣ እዚህ ጋር ደግሞ በሰረዝ ነው የተቀመጠችው። ስለዚህ በድርብ ምልክቶች አማካኝነት የምትቀመጥ ኑን እና በግልጽ የምትጻፍ በጽሁፍ ደረጃ የምትጻፍ ኑን ቁርአን ላይ ሲነበቡ የሚኖሯቸውን ህግ ነው የምንማረው። ገብቷቸዋል ብዬ አስባለሁ ኢንሻአላህ። በቃ በድርብ ምልክት አማካኝነት የምትመጣ ኑን እና በግልጽ እንዲህ ተጽፋ የምትመጣ ኑንን ቁርአን ላይ እንዴት እናነባለን የሚለውን ነው የምንማረው። በድርብ ምልክት ለምሳሌ ድርብ ምልክት እዚህ ጋር አለ። ቲን ብለን ነው የምናነበው ወይስ እንዴት አድርገን ነው የምናነበው? ይሄኛውንስ ሚን ብለን ነው የምናነበው ወይስ እንዴት ነው የምናነበው የሚለውን ነው የምንማረው ኢንሻአላህ። ስለዚህ እነኚህን ድርብ ምልክቶች ለማንበብ በቁርአን ንባብ ላይ 4 ህግጋት አላቸው። አራት ህግጋት አላቸው። ከአራቱ ህግጋት የመጀመሪያው ህግ የሆነው እነኚህን ኑኖቹን ለማንበብ ያው በድርብ ምልክት አማካኝነት የመጣችውን ኑንን እና በግልጽ ተጽፋ የመጣችን ኑን የምናነብበት 4 ህግ አለ ብያለሁ። ከአራቱ ህግ የመጀመሪያው ህግ እዚህ ጋር ኢዝሃር ማለት ቃሉ የአረብኛ ቃል ነው። ወደ አማርኛ ስንተረጉመው ኢዝሃር በቋንቋ ደረጃ ግልጽ ማድረግ፣ ይፋ ማድረግ
ግልጽ ማድረግም ይፋ ማድረግም በቃ በአደባባይ ማውጣት ግልጽ አድርጎ ማንበብ ነው። ወደ ተጅዊዱ ደግሞ በኢስጥላህ ከወሰድነው ደግሞ ወይም ደግሞ ወደ ተጅዊዱ ወደ ቁርአን አቀራሩ ከወሰድነው ደግሞ ኢዝሃር ብሎ ማለት ወደ ኑን ሳኪን ህግ ማለት ነው። ሁወ ኑጥቁ ቢኑን ሳኪነቲ ወተንዊኒ ሚን መኽረጂሃ መዓ በያኒሃ ወዛሊከ ዒንደ ሙላቃቲ ሑሩፊል ኢዝሃር። ወደ አማርኛ ልተርጉመው። ሁወ ኑጥቁ ቢኑን ሳኪነቲ ወተንዊን ኑን ሳኪንና ወይም ደግሞ ተንዊንን ማውጣት ነው፣ ግልጽ አድርጎ ማንበብ ነው። ሚን መኽረጂሃ ከትክክለኛ ቦታዋ ማውጣት ነው። የኑን ሳኪን መኽረጅ የት ነው? ከምላስ ጫፍ ነው አይደል? ከምላስ ጫፍ ላይ ነው ኑን ሳኪን የሚወጣው። ስለዚህ ኑን ሳኪንን በግልጽ ከቦታው መን በግልጽ አድርጎ መጥራት ነው። መቼ? መዓ በያኒሃ ወዛሊከ ግልጽ አድርገን የምናነበው ደግሞ መች ነው? ከቦታው በግልጽ የምናነበው ዒንደ ሙላቃቲ ሑሩፊል ኢዝሃሪ የግልጽ እንድናደርግ ኑን ሳኪንን ወይም ደግሞ ተንዊንን ግልጽ አድርገን እንድናነብ የሚያደርጉ ፊደሎች አሉ። ከ28ቱ የአረብኛ ፊደላት የኢዝሃር ፊደላት 6 ናቸው። ስድስቱንም እናያቸዋለን ኢንሻአላህ። ስድስቱ እነዛ እነማን ናቸው? ስድስቱም ከጉሮሮአችን ላይ ድምጻቸው የሚከሰቱ ናቸው። ስድስቱን የጉሮሮ ወይም ከጉሮሮአችን ላይ ድምጻቸው የሚፈጠሩ ፊደላትን አይተን እንመለስ አንዴ። ከመጀመሪያ ጉሮሮ እንደሚታወቀው ጉሮሮ ለሶስት ይከፈላል ከለፊደላት። የመጀመሪያው ጉሮሮ ወይም ታችኛው የጉሮሮ ክፍል ማለት እዚች ጋር ታችኛው የጉሮሮ ክፍል፣ ከዛ መሀለኛው የጉሮሮ ክፍል እዚች ጋር አለ፣ ከዛ ላይኛው የጉሮሮ ክፍል ደግሞ አለ እዚች ጋር። ስለዚህ ከመጀመሪያ የጉሮሮ ክፍል ድምፁ የሚፈጠር ፊደል ሐምዛ ይባላል። ይሄ ፊደል ማለት ነው። አ ኡ ኢ ስንል እዚች ጋር ነው ታች ላይ። እሺ እዚህኛው ፓርት ላይ ነው እዚች ጋር አ ልክ አ ስንል አያችኋታ የድምጽ መውጫ ቦታውን እንዲህ ነው የሚሆነው። አ ኡ አ ስንል ደግሞ እንዲህ ይዘጋል እንደዚህ አ ስኩን ሲሆን። እሺ ፈጠን ላድርገው። ስለዚህ አንደኛው ሐምዛ ነው ማለት ነው። ሐምዛ እንዳትረሱት ያዙት። ሁለተኛው ፊደል ደግሞ ከጉሮሮ እዛው ከታችኛው የጉሮሮ ክፍል ድምፁ የሚፈጠረው ሀ ፊደል ነው። ሀ ይሄ ሀ ሀ አንቱም አያችሁታ እዚች ጋር ነው እሱም ድምፁ የሚፈጠረው። ከተመሳሳይ ቦታ ነው የሚወጡት። ሐምዛም መጀመሪያ ሐምዛ አ ከዛ ሀ ሁለቱም ከታችኛው የጉሮሮአችን ክፍል ነው ድምጻቸው የሚፈጠረው። ያዙት እንዳትረሱ ኢንሻአላህ። ያው በሃና በሐምዛ መካከል የሐምዛ ቅድም አይታችሁት ከሆነ ወይም ደግሞ ቪዲዮን ወደ ኋላ በመመለስ ማየት ትችላላችሁ። እዚች ጋር ሀ ስንል ያው ይከፈታል። ይሄኛው እሺ ክፍት ነው የሚሆነው፣ አይዘጋም ነው የሚሆነው። ክፍት ካላደረጋችሁት እንደዚህ ካላራራቃችሁት ድምጽ በደንብ እንዲወጣ ካላራራቃችሁት ይሄንን ካልተራራቀ ይዘጋና ድምፁ የሃ ድምጽ በደንብ ጎላ ብሎ አይሰማም። ሃ ሁ ሂ አይችታ እንደዚህ ክፍት አድርጉት እንደዚህ። ቀጣይ ደግሞ የሚሆነው ከጉሮሮአችን መሀለኛው ክፍል ድምጻቸው የሚፈጠሩ ደግሞ ሁለት ፊደላት አሉ። እነሱም አይንና ሐ ናቸው። ሐ እንደዚህና አይንና ሐ አለ። አይን ሐ አ እዚች ጋር ነው እሺ ድምፁ የሚፈጠረው አይን ይሄን አያችሁታ ወደ ኋላ እንደዚህ አ አ አ ዑ ዒ እንጂ አ ኡ ካልኩኝ ይሄኛው ከታች ነው እያወጣ ያለውት። ስለዚህ በደንብ ግልጽ ሊሆንላችሁ ይገባል። አ ኡ ኢ ሳይሆን ዓ ዑ ዒ አይን ናዕቡዱ
እሺ ይሄን ለመማር ሳይሆን የመጣሁት እዚህ ለማስተማር ሳይሆን ከጎሮሮአችን ላይ ድምጻቸው የሚፈጠሩ ፊደላትን ለማሳየት ስለሆነ ቶሎ ቶሎ ላንበበው። ከዛ እዛው ጋር ደግሞ ከፍ ብሎ ሐ አለ እዛው መሃል ላይ ከመሃል ሁለት ነው የሚወጣው ከታች ሁለት ከመሃል ሁለት ከላይ ሁለት ነው። እሺ ስድስት ናቸው የኢዝሃር ፊደላት ከመጀመሪያ ሐምዛና ሐ ከመሃል ዐይንና ሐ ከላይ ገይንና ኸ መጣበታለን። እሱን አሁን ሐ ላይ ነው ያለነው። አህ አህ አያችሁታ እዚች ጋር እቺን ይሄው ነጯ ነጥብ ያለችበት እዚች ጋር ነው ድምጹ የሚፈጠረው። ይሄው እዚች ጋር ሐ ሐ ሐ ሑ ሐ ሐሚም ሐሚም። እሺ ከማለኛው የሚወጡትን ጨረስናቸው። እሺ አርራህ አያችሁታ ሐ እዚህ ጋር ስኩኑ الرحمن الرحيم الرحمن الرحيم الرحيم كذا ከላይኛው ከፍ ብሎ ደግሞ እዚች ጋር የሚፈጠሩ ድምጻቸው የሚፈጠሩ ሁለት ፊደላት አሉ። እነሱ ደግሞ ገይን እና ኸ ናቸው። እነሱ ገይን እና ኸ የመጀመሪያው ፊደል ገይን ነው መጀመሪያ የሚፈጠረው ከኸ ድምጽ ቀድሞ ገይን ነው የምንለው። አው ይሄው እዚህ ጋር ነጩ ቦታ ነጥቦ ያለበት ቦታ ላይ እዩት በደንብ። ስለዚህ እዛ ጋር ያያያችሁ እናንተ በተረጋጋሚ ስትሉት ድምጹ ኢንሻአላህ ይስተካከልላችኋል በሌላም ፕሮግራም። ስለዚህ ብቻ እንማራለን ኢንሻአላህ። አው ጉ ይታያል አይደል? ገይን ድምጹ የሚፈጠርበት ቦታ ገይን ይሄው እዚህ ጋር أغ غير المغضوب ከዛ እዛው ጋር ደግሞ ከፍ ብሎ ትንሽዬ ይኸው እዛች ጋር የገይን እዚች ጋር ነበር ነጥቡ። የገይን እዚች ጋር ነበር ነጥቡ እዚች ጋር ታች ላይ። የኸ ደግሞ ትንሽ ጠጋ ብሎ ወደ ላይ እዚች ጋር አኽ ብዙ ሰው ኻን በማበላሸት ይታወቃል። አኽ ኹ ኺ አኽ ኸ ኺላል ኻሊዲን። ስለዚህ ስድስቱንም ከጎሮሮአችን ላይ ድምጻቸው የሚፈጠሩ ፊደላትን አይተናል። ያው ስድስቱም በአንድ ቦታ ከስድስቱ ከጎሮሮአችን ላይ ሑሩፉል ኢዝሃር የሚባሉ ስድስቱ ፊደላት እነኚህ ናቸው። ሀ አለ፣ ሐምዛ አለ ከታችኛው ጎሮሮ፣ ዐይን እና ሐ ከመሃለኛው ጎሮሮ፣ ገይን እና ኸ ከላይኛው ጎሮሮ ድምጻቸው ይፈጠራል። ኑን ፊደል ስንል ለኑን መን ለምሳሌ ኑን እቺ ኑን ድምጹ የሚፈጠረው እዚች ጋር ነው። ከምላስ ጫፍ የምላስን ጫፍ እዚች ጋር ከላይኛው ላንቃ እንትናችን ጋር በማገናኘት ነው። ስለዚህ በመሃላቸው በጣም ርቀት አለ። ይሄ ምላስ ጫፍ ላይ ነው ወይም አፍ እዚህ ጋር ጫፍ ላይ፣ ይሄ ደግሞ ታች ላይ ነው። ለዛ ነው እዚች ጋር ወይ ወደዛ ስንመለስ በደንብ ግልጽ ይሆንላችኋል። ስለዚህ በምሳሌ እንይ። ከኑን ስኩን በኋላ ኑን ስኩን ማለት እዚች ጋር እቺ ናት። ኑን ስኩን መጣለች። ኑን ስኩን ከመጣ በኋላ ከስድስቱ የኢዝሃር ፊደላት አንደኛው የሚመጣ ከሆነ ከኑን ስኩን በኋላ ኑን ስኩን እዚህ ጋር መጥቶ ከፊት ያለው ፊደል ከስድስቱ ፊደል አንደኛው ፊደል ከሆነ ያንን ፊደል ኑኑን ግልጽ አድርጌ ነው ማነበው ማለት ነው። ግልጽ ማድረግ ማለት በተጻፈው ልክ እንዲሁ መን በቃ እንዲሁ ማንበብ መን ኑኑን ከቦታው ማውጣት። ምክንያቱም ኑኑን ከቦታው በትክክል ማላውጣ ከሆነ ከፊት ያለው ፊደል የጎሮሮ ፊደል ስለሆነ መኻሪጁ ጋር ታች ለመሄድ ጎሮሮ ላይ ነው፣ በጣም ርቀት አለው። እዛች ጋር እስከ ድረስ ይበላሻል ቅራአታችን ወይም የአቀራር ስልቱ እናበላሸዋለን። ኑንም ከቦታው በትክክል ማውጣት አንችልም። ግልጽ ካላደረግን በስተቀር ኑንን በትክክል ከቦታው ማውጣት አንችልም። ግልጽ ከሆነ ብቻና ብቻ ነው። የመኻሪጃቸው ወይም የመውጫ ቦታቸው ርቀት ነው ለዚህ ያደረገው፣ ይሄ ህግ እንዲከሰት ያደረገው። ስለዚህ ከኑን በኋላ የመጣው ፊደል ሐምዛ ከሆነ እዚህ ጋርም እያያችሁ ነው። ከኑን በኋላ የመጣው ፊደል ዐይን ነው። ዐይን የሚፈጠረው
ከየት ነው? ከጉሮሮአችን ላይ ነው፣ ከማለኛው ጉሮሮ ነው። ከዚህ ሳነብ ይሄንን መን አመና መን አመና መን አመና ያው ምንም ጉና የሚባል ነገር መን ብዬ ዜማ የለውም፣ ግልጽ ነው። በቃ መን አመነ ግልጽ ነው። ዜማ የሚባል መን ብዬ ዜማ አላደርግለትም፣ ግልጽ አድርጌ ነው ማነበው። መን አለቀ በቃ አነበብኩት ነው፣ ግልጽ አድርጌ አነበብኩት። መን ካልኩት ግልጽ አድርጌ አነበብኩት ነው የሚባለው። እዚህ ጋር ደግሞ እዩት፣ ከድርብ ምልክት በኋላ ማን አለ? ሀምዛ አለ። አሁንም ድርብ ምልክት ማለት በድርብ ምልክት አማካኝነት የመጣች እዚህ ውስጥ እንትን አለች፣ ኑን አለች። ለምሳሌ ይሄን ብጽፍ ላ ለን አይደል? ይሄ አናባቡ በአማርኛ በእንትን ቢጻፍ ለን። ስለዚህ እችኛዋንም ኑን እንደዛው፣ እችኛዋንም ኑን ያልተጻፈች ግን የምትነበበዋንም ኑን ከሷ ወይም ከድርብ ምልክቱ ቀጥሎ የመጣው ፊደል እዚህ ጋር ሀምዛ ስለሆነ እሱንም እንደዛው ግልጽ አድርጌ ነው ማነበው። መሰለን ብዬ አላነብም። መሰለን ግልጽ አድርጌ ነው ማነበው እንደዚህ። መሰለን አፈላ። እሺ ዋናው መያዝ ያለባችሁ እናንተ ምንድነው? ስድስቱን ከጉሮሮአችን ላይ ድምጻቸው የሚፈጠሩትን ፊደላት ያዙ። ከዛ በኋላ ቀላለሁ። ስድስቱ ማን ናቸው? አንደኛው ሀምዛ እዚህ ጋር አለ። ከኑን በኋላ ሀምዛ ሲመጣ ከፊት፣ ከኑን በኋላ ከተኑን በኋላ ወይም ከድርብ ምልክት በኋላ ሀምዛ ሲመጣ እያላችሁ ነው ምሳሌው የምትሰሩት። እሺ እዚህ ጋር ከኑን በኋላ ማን መጣ? አይን መጣቸው ከፊት። ስለዚህ ኑኑን ግልጽ አድርጌ ነው ማነበው። የንዒቁ። እዚህ ጋርም እንደዛው ከድርብ ምልክት በኋላ ወይም ከተንዊን በኋላ ማን መጣ? የውሙን አይን የመጣው። የውሙን ዓሲብ እንጂ የውሙን ዓሲብ የአፍንጫ ድምፅ አላመጣም። የውሙን ከቦታው የውሙን የምላስ ጫፍ ላይ የውሙን ዓሲብ የንዒቁ መን አመና። እሺ እንደዚህ እያለን ለስድስቱም ምሳሌ እናያለን። እዚህ ጋር ደግሞ ኑን ስኩን አለ። እሺ ኑን ስኩን አለ። እዚህ ጋር ኑን ስኩን አለ። ከኑን ስኩኑ ቀጥሎ ያለው ማን ነው? ሀ ነው ያለው። ሀ ደግሞ እንደሚታወቀው ከታችኛው ጎሮሮ ክፍል የሚፈጠር ድምፁ የሚፈጠር ፊደል ነው። ስለዚህ ግልጽ አድርጌ ነው ማነባውንም። የንሀውና ብዬ አልቆይበትም። የንሀውና። እዚህ ጋርም ድርብ ምልክት አለ። ከዛ በኋላ ማን አለ? ሀ አለ። ስለዚህ የውሚን ሁወ። ኑን ስኩን አለ። ከዛ በኋላ ማን ያለው ከፊት? ሐ አለ። ወመን ሐውለሃ ሙላቂን። ይኸው ከድርብ ምልክት በኋላ ማን አለ? ሐ አለ እዚህ ጋር። ሙላቂን ሒሳቢየህ ቂን ብለን ግልጽ ማድረግ ማለት ነው። ኑኑን እዚህ ውስጥ ያለውን ኑን በድርብ ምልክት አማካኝነት የመጣውን ኑን ቂን ብዬ ግልጽ አድርጌ ማንበብ ነው። ሌሎች ህጎች ላይ የተቀሩት ይሄ የመጀመሪያው ህግ ነው። ሌሎች ህጎች ላይ ግልጽ አድርገን እናነበውም፣ እሱን እንመጣበታለን ኢንሻአላህ። ይሄኛው ህግ ላይ ብቻ ነው እንደዚህ ግልጽ ተደርጎ የሚነበበው። ይኸው ከኑን ስኩን በኋላ አሁንም ማን አለ? ገይን አለ። በዚህ መሰረት ስለምትሰሩ በደንብ አስተውሉት እሺ። ምሳሌ አለ በዚህ መሰረት ኢንሻአላህ። ከዛ በወረቀት ላይ ጽፋችሁልኝ ትመጣላችሁ። ለስድስቱም በኑን ሳኪን ምሳሌ ያረጋችሁ። ከኑን ሳኪን በኋላ የኢዝሃር ፊደል ሲመጣ፣ ከተንዊን በኋላም ከድርብ ምልክት በኋላ የኢዝሃር ፊደል ሲመጣ ከቁርአን ላይ ምሳሌ እየፈለጋችሁ ጽፋችሁ ትመጣላችሁ ኢንሻአላህ። ሚን ጊስሊኒን ሚሳቀን ገሊዛ ሚሳቀን
ቀን ግልጽ አድርጌ ነው ማነበው። ቀን ቀን ግልጽ ማድረግ ማለት ኑንዋን እዚህ ውስጥ ያለችዋን ቀን እቺን በግልጽ ቀን ብሎ ማንበብ ነው፣ ሌላ ነገር የለውም። በቃ በድርብ ምልክት አማካኝነት የመጣችዋን ኑንዋን ግልጽ አድርጎ ማንበብ። ማን ሲመጣ ስድስቱ ፊደላት ሲመጡ ማማን ሐምዛ አለ፣ ሀ አለ፣ ዓይን አለ፣ ሐ አለ፣ ገይን፣ ኸ በቃ ከጎሮሮአችን ላይ ድምጻቸው የሚፈጠሩ ስድስቱ ፊደላት ከ28ቱ ፊደላት ስድስት ፊደላት ሲመጡ እነሱ ማማናቸው ሀ አለ፣ ሐምዛ አለ፣ ሀ አለ፣ ዓይን፣ ሐ፣ ገይን፣ ኸ እነኚህ ስድስቱ ሲመጡ ልድገመው ብዬ ነው እንጂ ገብቷችኋል ኢንሻአላህ። እነኚህ ስድስቱ ሲመጡ ኑኑን ግልጽ አድርጎ ማንበብ፣ ተንዊኑንም ግልጽ አድርጎ ማንበብ። እዚሽ ጋር ከኸ በኋላ የኸ ምሳሌ እናያለን። ከኑን ስኩን በኋላ ማን መጥቷል? እዚሽ ጋር ኸ መጥቷል። ስለዚህ ኑኗ ግልጽ ነው የምትሆነው ማለት ነው። ወመን ኸፈት፣ ወመን ኸፈት እዚሽ ጋር ማውን ተንዊን አለ። ተንዊን ከመጣ በኋላ ማን አለ? ከፊት ኸ አለ። ስለዚህ ኸ ደግሞ የኢዝሃር ፊደል ስለሆነ ግልጽ አድርገን ነው የምናነበው እዚህ ውስጥ ያለውን ተንዊኑን። ሙእሚኑን ኸይሩን፣ ሙእሚኑን ኸይር ብንል ይሻላል። ይሄ እዚህ ጋር ሌላ ነገር ስለሌለ ኸይሩንም ማለት ትችላላችሁ። ተውት፣ እዚህ ጋር ያለውን ተውት፣ ኸይር በሉት። ሙእሚኑን ኸይር፣ ሚኑን፣ ሙእሚኑን፣ ሙእሚኑን ኸይር እንዲህ አድርገን ነው የምናነበው ኢንሻአላህ። ቀጣይ በትምህርታችን የሚሆነው ደግሞ ኢንሻአላህ የዚሁ ሁለተኛ ክፍል ወይም ሁለተኛው እንትን የሆነው ኢድጋምን ነው የምናየው ኢንሻአላህ። ኢድጋም ብሎ ማለት መጨፍለቅ ነው ኢንሻአላህ። በሰፊው ደግሞ በቀጣይ ቪዲዮ ይዤላችሁ እመጣለሁ ኢንሻአላህ። እስከዛ ይሄንን አንብባችሁ ቪዲዮውን ሰምታችሁ ተረድታችሁ ቁርአን ላይ የገባችሁ ምሳሌ የፈላለጋችሁ ጻፉ፣ ምሳሌ የፈላለጋችሁ ጻፉ ኢንሻአላህ በአላህ ፍቃድ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።